ሰላም ውድ ቻናል ቤተሰቦች እንዴት አላችሁ? ማኪር ነኝ። ዛሬም እንግዲህ እንደተለመደው ገራራሚ የሆኑ እውነተኛ ታሪኮችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ በዚህ ቻናል ብዙ ጊዜ እውነተኛ ታሪኮችን አልፎ አልፎ ደግሞ የወንጀል ታሪኮችን በብዛት የምናይበት ነው። ስለዚህ እውነተኛ ታሪኮች፣ የወንጀል ታሪኮች የሚመቻችሁ ከሆነ ይሄንን ቤተሰብ መቀላቀል እንዳትረሱ። ኦልሬዲ ሰብስክራይብ ያደረጋችሁ የኔ ቤተሰቦች ደግሞ ቪዲዮ ስለቅ ቶሎ እንዲደርሳችሁ የደውል ምልክቷን ማብራት እንዳትረሱ። ወደ ዛሬው ቪዲዮ ከመሄዳችን በፊት እንደተለመደው ይሄንን ቪዲዮ ላይክ በማድረግ ጀምሩት። አይ ሆፕ የዛሬውን ታሪክ ትወዱታላችሁ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጥ እንዳትረሱ ማለት ነው። ቀጥታ ወደ ታሪኩ። በ1995 ዓመተ ምህረት መጋቢት ወር ላይ በአንድ የሥራ ቀን ጠዋት ሉተር ቻርልስ በሚዙሪ ግዛት ሴንት ሉዊስ በሚገኘው የወላጆቹ ቤት በረንዳ ላይ ጋዜጣ ይዞ ተቀምጧል። ወላጆቹ ወደ ሥራ ሄደዋል። ሉተር ግን እቤት ነው የዋለው። ሉተር ሥራ ከፈታ 5 ዓመታት አልፈውታል። በዚህ ሁሉ ጊዜ ውስጥ አንድም ቀን ሥራ ሰርቶ አያውቅም ነበር። ሉተር በሙያው ተዋናይ ለመሆን ከፍተኛ ጉጉት ነበረው። ባለፉት 5 ዓመታትም ሌላ ሥራ ከመያዝ ይልቅ በተለያዩ የትወና ፈተናዎች ላይ ሲሳተፍ ቆይቷል። ነገር ግን በሄደበት ሁሉ በተደጋጋሚ ውድቅ ይደረግ ነበር። አሁን ላይ ኪሱ ባዶ ሆኖ ከቤተሰቦቹ ጋር ቢሆንም ተዋናይ መሆን ህልሙ ግን አልተወውም። ሉተር አንድ የሚያውቀው ነገር ቢኖር ከትወናው ዓለም ውጭ ያሉ ብዙ ሰዎች ይህንን ህልሙን እንደ ቅዠት እንደሚቆጥሩት ነው። ብዙ ሰዎችም ነገሩን በቅንነት ተመልክቶ ተራ ስራ መያዝ እንዳለበት ይመክሩት ነበር። እርሱ ግን ከትወና ውጭ ሌላ ህይወት ሊታየው አልቻለም። ለእርሱ ምርጫው ትወና ወይም ምንም ነበር። በዚያች ጠዋትም እንደተለመደው የጋዜጣውን ማስታወቂያ ክፍል ሲገልጥ አንድ ማስታወቂያ ትኩረቱን ሳበው። ማስታወቂያው በመቶዎች የሚቆጠሩ ኪሎ ሜትሮች ርቆ በኦሃዮ ስለሚዘጋጅ አንድ የሙዚቃ ትርኢት የሚገልጽ ሲሆን የትወና ፈተናው ደግሞ በዚያው ዕለት ምሽት ነበር። አዘጋጆቹ ለየት ያለ ባህሪ ላለው ገጸ ባህሪ የሚሆን ተዋናይ ይፈልጉ ነበር። ሉተርም እነርሱ የሚፈልጉት ሰው እኔ ነኝ ብሎ አመነ። ከጥቂት ደቂቃዎች በኋላ ሉተር መኪና ውስጥ ገባ። 3 ነገሮችንም ይዞ ነበር። ወደ ኦሃዮ የሚመራው ካርታ፣ ድፍረት እንዲሆነው አንድ ሙሉ የውስኪ ጠርሙስ፣ እንዲሁም ወደ ገጸ ባህሪው ለመግባት እንዲረዳው የብረት መጋዝ ይዞ ነበር። በዚያኑ ዕለት ምሽት ኦሃዮ ውስጥ የዚህ የሙዚቃ ትርኢት አዘጋጅ ባዶ በሆነው የመለማመጃ አዳራሽ ውስጥ የፊት ረድፍ ላይ ተቀምጣለች። ላለፉት ሰዓታት ተስፋ የሰነቁ ተዋናዮች ትረካቸውን ሲያቀርቡና ሲዘፍኑ ስትሰማ ቆይታለች። አሁንም ገና ብዙ ሰዎች ተራቸውን እየጠበቁ እንደሆነ ታውቃለች። ስለዚህ የሚቀጥለው ሰው እንዲገባ ጠራች። ከጥቂት ቆይታም በኋላ አንድ ሰው እየተንገዳገደ ወደ መድረኩ ወጣ። አዘጋጇ ስታየው ግራ ገባት። ምክንያቱም ሰውየው እንደሰከረ ሰው ይንገዳገድ ነበር። ደግሞም አንድ ለየት ያለ ልብስ ለብሷል። ጭንቅላቱ ላይ ደግሞ በፋሻ ተጠምጥሞ ነበር። ከዚያም በሰለለ ድምፅ ስሙ ሉተር ቻርልስ እንደሆነና ይህ የሙዚቃ ትርኢት በጣም ለየት ያለ ተዋናይ እንደሚፈልግ እንደሚረዳ ተናገረ። ለዚህ ድርሻ ተስማሚ መሆኑን ለማረጋገጥም አስፈላጊውን ሁሉ ማድረጉን ገለጸ። አዘጋጇ ግን ሉተር ምን ማለቱ እንደሆነ አልገባትም ነበር። ነገር ግን ግልጽ እንዲያደርግላት ከመጠየቋ በፊት ሉተር መድረኩ ላይ ሆኖ በራሱ ላይ የተጠመጠመውን ፋሻ መፍታት ጀመረ። አዘጋጇ በፋሻ ውስጥ ያለውን ነገር ስታይ እርዳታ ፍለጋ መጮህ ጀመረች። በኋላ ላይ እንደታወቀው ሉተር በጋዜጣው ላይ ያነበበው ማስታወቂያ አሰቃቂ የፊደል ስህተት ነበረበት። አዘጋጆቹ ይፈልጉ የነበረው ደፋር ወይም ፊርለስ ተዋናዮችን ነበር። በጋዜጣው ላይ ግን የታተመው ጆሮ የሌላቸው ወይም ኢርለስ የሚል ነበር። ሉተር ደግሞ የትወና እድል ለማግኘት ከመጓጓቱ የተነሳ ወደ ኦሃዮ እየነዳ በሄደበት ጊዜ መንገድ ላይ የውስኪ ጠርሙሱን ገልብጦ ያንን የብረት መጋዝ በመጠቀም ሁለቱንም ጆሮዎቹን ቆርጦ ጣላቸው። ይህንንም ያደረገው ለትርኢቱ ብቁና ተስማሚ ለመሆን በማሰብ ነበር። ሉተርም በራሱ ላይ ካደረሰው አደጋ ተርፎ በኋላ ላይ የአእምሮ ሕክምና ክትትል አድርጓል። ይሁን እንጂ አሁንም ያሰበውን የትወና እድል አላገኘም ነበር። ሚያዝያ 2007 ዓመተ ምህረት በደቡባዊ ጀርመን የምትገኘው ሃይብሩን ከተማ በሰላማዊ ድባብ ተወጣለች። በከተማዋ መሃል በሚገኘው ሰፊ መናፈሻ ውስጥ ቆንጆ አየር ይነፍሳል። ያ የከሰዓት በኋላ ጸጥታ ግን ከጀርባው ምን አይነት አስከፊ ሚስጥር ደብቆ እንደያዘ ገና ማንም አላወቀም ነበር። የ25 ዓመቱ ወጣት ፖሊስ ማርቲን አርኖልድ በመኪና ውስጥ ተቀምጦ ምሳውን እየበላ ሲሆን በአጠገቡ የሥራ ባልደረባው ሚሼል ተቀምጣለች። አካባቢው እጅግ ጭር ያለ በመሆኑ ሁለቱም በስራቸው ላይ የሚያሰጋ ነገር ይገጥመናል ብለው አላሰቡ። ነገር ግን ማርቲን ሌላ ጉርሻ ለመጉረስ ጎንበስ ባለበት ቅጽበት የመኪናው የኋላ በሮች ገጭ ብለው ተከፈቱና ሁለት ሰዎች ሽጉጣቸውን መዘው በድንገት ብቅ አሉ። ማርቲንና ሚሼል ሚል ሊፈጠር እንደሆነ እንኳ ሳይረዱና ራሳቸውን መከላከል ሳይችሉ ድንገተኛና ተከታታይ ጥይት ተተኮሰባቸው። በዚያች ቅጽበትም ሁለቱም ፖሊሶች ሁሉም ነገር
ጨለመባቸው። በጥቂት ደቂቃዎች ውስጥ የሃይብሮን ፖሊሶች አካባቢውን አጥለቀለቁት። የፖሊስ መኪናዎች ጩኸትና የሚሽከረከሩ ሰማያዊ መብራቶች ፓርክ ውስጥ የነበረውን ጸጥታ በከፍተኛ ጭንቀት ሞሉት። በሚያሳዝን ሁኔታ ሚሼል በደረሰባት ጥቃት እዚያው ህይወቱ አልፏል። ማርቲን ግን ጭንቅላቱ ላይ ቢመታም በሚገርም ሁኔታ በህይወት ተርፎ ነበር። የፎረንሲክ ቡድኑ በነጭ ልብስ ተሸፍነው ወንጀሉ የተፈጸመበትን መኪና በቢጫ ሪባን በማጠር ምርመራቸውን ጀመሩ። መርማሪዎቹ መሬት እያዩ የሰው እግር ኮቴ ቢፈልጉም መኪናው ላይም ሆነ አካባቢው ላይ ምንም አይነት የጣት አሻራ ወይም የጥይት ቀለሃ ሊያገኙ አልቻሉ። በዚህም ሰዓት አንድ ፖሊስ ምናልባት የሆነ ነገር ይገኝ ይሆናል በሚል ተስፋ የመኪናውን የኋላ ወንበር በጥጥ እንጨት በመጥረግ የዲኤንኤ ናሙና መውሰድ ጀመረ። በመጨረሻም ያ የጥጥ እንጨት በጥንቃቄ ወደ ንጹህ መመርመሪያ ምልቃጥ ውስጥ ተከተተና ለምርመራ እንዲላክ በታሸገ ኤንቨሎፕ ውስጥ ተቀመጠ። በሚቀጥሉት ቀናት የጀርመን መገናኛ ብዙሃን በአንድ ርዕስ ተጨናነቁ። ፊቷ የማይታወቀው ገዳይ በድጋሚ መጣለች የሚሉ አስደንጋጭ ዜናዎች በየጋዜጣውና በየቴሌቪዥኑ መታየት ጀመሩ። በመላው ጀርመን ካርታ ላይ ላለፉት 14 ዓመታት የተፈጸሙት በርካታ ወንጀሎች ላይ ፊቷ የማይታየው ሴት ዲኤንኤ ተገኝቷል። ከነዚህም መሃል በአንድ ወቅት በወንጀል ስፍራ የተገኘ የሄሮይን መርፌ ላይ የዚች ሴት ዲኤንኤ እንዳለበት ታውቋል። ፖሊሶች የዚችን ረቂቅና የማይያዝ ወንጀለኛ ጥላ እንጂ ማንነቷን የሚገልጽ ምንም አይነት ፍንጭ ሊያገኙ አልቻሉ። ሴት መሆኗን ብቻ እንጂ ፊቷን ያየ አንድም ሰው የለም። በየቢሮ የሚገኙ የፖሊስ መዝገቦችና ፋይሎች እየተከመሩ ቢመጡም ይህች እንደ መንፈስ የምትታየና የማትጨበጥ ገዳይ ግን አሁንም በነፃነት እየተዘዋወረች ነበር። በኋላም አቃቤ ሕግ ጉንተር ሆርን ቢሮ ተቀምጦ ሳለ ድንገት ስልክ ተደወለለት። ከአለቃውም የሰማው ዜና አስደነገጠው። ያቺ ፊቷ የማይታየው ገዳይ እንደገና መታለች። በዚህኛው ጊዜ ደግሞ በሃይብሮን የተከሰተችው የሚለውን ቃል በጭንቅላቱ ሲያስተጋባ ጉንተር በድንጋጤ ቀጥ ብሎ ተቀመጠ። ወዲያውኑ ልዩ ምርመራ ቡድን አቋቁሞ ስራውን በይፋ ጀመረ። በክፍሉ ውስጥ የሚገኙት ነጭ ሰሌዳዎችና ካርታዎች በተለያዩ መረጃዎችና የምርመራ ውጤቶች ተሞሉ። በኮምፒውተር ስክሪን ላይ የሚታዩ የዲኤንኤ ውጤቶችም የዚችን ሚስጥራዊ ሴት ማንነት ለመለየት ብቸኛ ተስፋ ሆኑ። መርማሪዎቹ በመላው ጀርመን የተፈጸሙና ፋይላቸው የተዘጋ የድሮ ወንጀሎችን አንድ ባንድ ማገላበጥ ጀመሩ። ነገር ግን አንድ ትልቅ እንቆቅልሽ ገጠማቸው። በዲኤንኤ ውጤቱ መሰረት ወንጀለኛዋ ሴት መሆኗ ቢረጋገጥም የአይን ምስክሮች ግን በየወንጀሉ ስፍራ ያዩት ወንድ እንደነበረ ተናገሩ። ይህም ምርመራውን ይበልጥ ግራ የሚያጋባና ጨለማ አደረገው። በግንቦት ወር መጨረሻ ላይ በሃይብሮን የተኩስ ጥቃት ከተፈጸመ ከአንድ ወር በኋላ ጉንተር በትክክል ሲፈልገው የነበረው አይነት ምስክር መገኘቱን የሚገልጽ ስልክ ደረሰው። በዚያኑ ዕለት ጉንተር በሃይብሮን ወደሚገኝ አንድ ሆስፒታል አመራ። እዚያም የሃይብሮን ፖሊስ ባልደረባ የሆነውን ማርቲን አርኖልድን አገኘው። ማርቲን ለወራት ኮማ ውስጥ ካሳለፈ በኋላ ገና አይኑን መግለጡ ነበር። ነገር ግን በፊቱ ላይ የሚታየው ግራ መጋባትና ስሜታዊ መሆን ለጉንተር መልካም ምልክት አልነበረም። ማርቲን ለመናገር ቢሞክርም አንገቱን በመነቅነቅ ምንም ነገር ማስታወስ እንደማይችል ገለጸ። ያቺ የጥይት ድምጽ የተሰማችበት ሰከንድ እንጂ የወንጀለኞቹን ፊት ጭራሽ ሊያስታውስ አልቻለም። ጉንተር ከሆስፒታል ሲወጣ ፊቱ ላይ ከፍተኛ ተስፋ መቁረጥ ይታይ ነበር። ብቸኛው የአይን ምስክር ምንም ሊረዳው ባለመቻሉ ምርመራው እንደገና ወደ መነሻው ተመለሰ። ለሚቀጥሉት 2 ዓመታት ጉንተርና የምርመራ ቡድኑ ፊቷ የማይታወቀው ገዳይን ለመያዝ ሌት ተቀን ደከሙ። በሚሊዮን የሚቆጠሩ ዩሮዎች ወጪ ተደረገ። በሺዎች የሚቆጠሩ የትርፍ ሰዓታትንም በከንቱ አባከኑ። መረጃ ለሚሰጥ ሰው የ400,000 ዩሮ ሽልማት እንደሚሰጥ የሚገልጽ ማስታወቂያ በየቦታው ቢለጠፍም አንዲትም ጠቃሚ መረጃ ሊያገኙ አልቻሉ። የፎረንሲክ ባለሙያዎች በፈረንሳይና በአውስትሪያ በሚገኙ አዳዲስ የወንጀል ስፍራዎች የዚች ሴት ዲኤንኤ መገኘታቸውንም አረጋገጡ። ይህች ሚስጥራዊ ገዳይ ወንጀሏን አላቆመችም። በተለያዩ አገራት የሚፈጸሙ የቤት ሰብሮ መግባትና የዝርፊያ ወንጀሎች ሁሉ ከዚች ሴት ጋር መገናኘታቸው ምርመራውን ዓለም አቀፋዊ ያደረገው። ጉንተርም የአውሮፓን ካርታ እያየ በከፍተኛ ጫና ውስጥ ወደቀ። በእርግጥ ይህቺን ፊቷን የማይታይ ሴት መያዝ እችል ይሆን ብሎ ተስፋ መቁረጥ ጀምሮ ነበር። በኋላ መጋቢት ወር ላይ የፈረንሳይ ፖሊሶች በአንድ ጫካ ውስጥ ሰውነቱ ሙሉ በሙሉ የተቃጠለ የአንድ ወንድ አስክሬን አገኙ። መርማሪዎቹ የሟቹን ማንነት ለማወቅ ጥገኝነት ሲጠይቅ ከሰጠው የድሮ ሰነድ ላይ የጣት አሻራውን ወስደው የዲኤንኤ ምርመራ አደረጉ። ነገር ግን የላቦራቶሪ ባለሙያ ውጤቱን ሲያይ በከፍተኛ ግራ መጋባት ውስጥ ወደቀ። ምክንያቱም ያየው ነገር ሊሆን የማይችል ነበር። የዚያ የጠፋው ወንድ የዲኤንኤ ውጤት ላለፉት 14 ዓመታት መላው አውሮፓን ሲያሸብራት ከነበረው የፊቷ የማይታወቀው ዲኤንኤ ጋር አንድ ሆኖ ተገኘ። የፈረንሳይ ፖሊስ መኮንን ወዲያውኑ ለጉንተር ደውሎ ይህንን የማይታመን መረጃ ነገረው።
ጉንተርም ሪፖርቱን እያየ የሆነ በጣም ስህተት የሆነ ነገር አለ ብሎ ማሰብ ጀመረ። ጉንተርና የምርመራ ቡድኑ የተፈጠረውን ስህተት ለመረዳት በጀርመን ወደሚገኝ አንድ የሕክምና መሳሪያዎች አምራች ፋብሪካ መሩ። በፋብሪካ ውስጥ የሚገኙ ሰፊ የማምረቻ ክፍሎችና ማሽኖች በመቶዎች በሚቆጠሩ ሰራተኞች ተከበው ይታያሉ። መርማሪዎቹ በትኩረት ሲመለከቱ ግን አንድ እጅግ አስደንጋጭ ነገር አስተዋሉ። ሰራተኞቹ ለዲኤንኤ ምርመራ የሚውሉትን የጥጥ እንጨቶች ያለ ጓንት በእጆቻቸው እየነኩ ወደ ማሸጊያው ይከታሉ። አንዲት ተራ የምትመስል የፋብሪካ ሰራተኛ በተለመደው የስራ እንቅስቃሴዋ የጥጥ እንጨቶችን የያዘውን ትሪ አንስታ ስትንቀሳቀስ የጣት አሻራዋ በእያንዳንዱ የጥጥ ጫፍ ላይ ያርፋል። ሳይታወቃት የራሷን ዲኤንኤ በዚያ ንጹህ በሚባለው መመርመሪያ ጥጥ ላይ ጥላልፋለች። ይህም ማለት ፖሊስ ለ14 ዓመታት ሲያሳድድ የነበረው ገዳይ በየወንጀል ስፍራው የነበረ ሳይሆን ገና ምርመራው ሳይጀመር በፋብሪካ ውስጥ የተፈጠረ ስህተት ነበር። የጀርመን ፖሊስ ላለፉት 14 ዓመታት ሲያሳድድ የነበረው ፊቷ የማይታወቀው ገዳይ ፈጽሞ ወንጀለኛ እንዳልሆነችና የፋብሪካ ስህተት መሆኑ ሲታወቅ መላው አውሮፓ በድንጋጤ ተዋጠ። ሆኖም ያንን የፖሊስ መኮንኖች ግድያ የፈጸሙት የኒዮናዚ አክራሪ ቡድን አባላት ነበሩ። የጀርመን ፖሊስ በዲኤንኤ ስህተት ምክንያት የማትታይ ገዳይ እያለ ጥላ ሲያባርር፣ እውነተኞቹ ነፍሰ ገዳዮች ግን ሳይታወቅባቸው እንደፈለጉ ወንጀል ሲሰሩ ቆይተዋል። አቃቤ ሕግ ጉንተር ሆርን በሚሊዮን የሚቆጠሩ ዩሮዎችና በሺዎች የሚቆጠሩ የሰው ኃይል በከንቱ መባከናቸውን ሲረዳ በቢሮ ተቀምጦ ራሱን በሀፍረት ደፋ። በመጨረሻም ያቺ የፓርኩ ሚስጥራዊ ገዳይ የተባለችው ተራ የፋብሪካ ሰራተኛ ሆና ስትገኝ ነገሩ በጀርመን ፖሊስ ታሪክ ትልቁ ስህተት ተብሎ በውርደት ተዘጋ። የዛሬዎቹ ታሪኮች እነዚህን ይመስሉ ነበረ። አይሆፕ እንደወደዳችኋቸው። በሚቀጥለው እውነተኛ ታሪኮች እስከምንገናኝ ሰላም ጤና ቆዩልኝ እያልኩኝ ይህን ቪዲዮ እስካሁን ላይክ ካላረጋችሁ ላይክ ማድረግ እንዳትረሱ ማለት ነው። ሁልጊዜ እንደምራችሁ ከወንጀል ራቁ።